ለምንም ነገር አትቸኩል፣ ተረጋጋ። ለምንም ነገር ህይወቱ ውስጥ ላለ ለየትኛውም ጉዳይ ተቃራኒ ጾታ ጋር አታች ለሆነ ጉዳይ አትቸኩል፣ ተረጋጋ። ለመሳም አትቸኩል፣ ለማቀፍ አትቸኩል፣ ለመገናኘት አትቸኩል። እንዲሁም ደግሞ እኔ ሴቶች በዚህ አጋጣሚ የምነግራችሁ በጣም ለነገሮች የሚፈጣጥን ወንድ ካለ ገና አርጎ አልጨረሰም፣ በጣም ህፃን ነው፣ በጣም እንጭጭ ነው እና የፈለጋችሁ አብሯችሁ ሊተኛ ነው፣ አብሮ የመተኛት ልምዱም በጣም አነስተኛ ነው፣ ወይንም ሊለማመዳባችሁ ነው፣ ወይንም ደግሞ ድብቅ የሆነ ጥሩ የሆነ ፍቅር ለእናንተ አለው፣ ነገር ግን ሁሌ ፐርፌክት ለመሆን እየሞከረ ነው። አንዳንድ ሰዎች ስነልቦናቸው ምስኪን ነው። 40 ዓመታቸውም 30 ዓመታቸውም ሆኖ ህፃን ነው ባህሪያቸው፣ ችኩልኩል ሊሉ ይችላሉ አንዳንድ ሰዎች። እሱም ደግሞ ከቤተሰቡ አንጻር ከእድገቱ አንጻር አጥሪ ወይንም ደግሞ ተመልከቺ፣ ለማጥናት ሞክሪ። በወሬው መካከል ነገሮችን ሐሳቦችን ሰካኪና የስነ ልቦናውን ውቅር ለመርዳት ሞክሪ። ምክንያቱም እኔ ጋር ብዙ ወንዶች በጣም የሚቸኳኩሉት ትላልቅ ሰዎች ምክንያታቸው መጨረሻ ላይ የሚሆነው ምንድነው? በቃ ብዙ ዓመት ሰውን እያመኑ ተከርተዋል። ብዙ ዓመት መልካም ለመሆን ሞክረው እንደ አጋጣሚ እነሱ ህይወት ውስጥ የገቡ ሴቶች ግን የሚወዱት በጣም ቦዘኔውን ዱርዬውን ሆነና ቦዘኔ ዱርዬ የሆኑ መታየት ነው ማለት ነው የሚወዱት ብለው ማንነታቸውን ደብቀው እነሱ ያልሆኑትን አክት ለማድረግ ሲፈጣጥኑ ግንኙነታቸው የተበላሸባቸው ብዙ ሰዎች ናቸው፣ እኔ ጋር ራሱ የማውቃቸው ማለት ነው በዚህ ሁሉ ጊዜ ውስጥ። ስለዚህ ከዛ አንጻር እንዳይሆን ገምግሚ መጀመሪያ።